ሰላም ሰላም፣ ይህ ኢትዮሮፐር ዩቲዩብ ቻናል ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይጀምሩ። ከዚህ በፊት ባጋራችሁ ቪዲዮዎች የተለያዩ ቪዲዮዎችን አጋርቻለሁ። አንደኛው ስለ ኢንዲያን ሀገር የሚሰጡ አንዳንድ ስኮላርሺፖችን በተመለከተ የሰራሁት ቪዲዮ አለ። ከላያችሁ ተመልሳችሁ እሱ እንድታዩ ጋብዛለሁ። ከዛ በተጨማሪ ስለ ኢንዲያን ላንጉጅ እንዴት ሂንዲን በአጭሩ መናገር እንችላለን የሚሉ አንዳንድ ቪዲዮዎችን እዚህ ዩቲዩብ ቻናል ላይ የጫንኩት አለ። ከላያችሁ እንድታዩ የጋበዝኩኝ። ለዛሬ ይዤላችሁ የቀረብኩት በሆነ አጋጣሚ ለትምህርትም ይሁን በጤና ጉዳይም ይሁን በሆነ አጋጣሚ ህንድን ለማየት ካሰባችሁ የትኛው ወር ላይ ምን አይነት አየር ጸባይ አለ የሚለውን በአጭሩ ለመግለጽ ነው የዛሬን ቪዲዮ ይዤላችሁ የመጣሁት። ስለዚህ በአጭሩ ህንድ ውስጥ ከኖቨምበር አጋማሽ እስከ ፌብሩዋሪ ፈርስት ዊክ ድረስ የምትመጡ ከሆነ ወር የምትንቀሳቀሱ ካሰባችሁ ቴምፕሬቸሩ በጣም ዝቅተኛ የሆነና በጣም በረዶ አይነት እንትን ነው የምታገኙት። እንደኛ ሀገር አይነት ቅዝቃዜ አይደለም ያለው። አንዳንዶቹ አሁን ማገኛቸው ሰዎች እንደዚህ ብርድ ነው ምናምን ብዬ ሳወራ ከደብረ ብርሃን ይበልጣል ወይ የሆነ አካባቢ ይጠሩና ከዛ ይበልጣል ወይ ብርዱ ይላሉና የኛ ሀገር ብርድ ተመስገን የሚያስብል ነውና ብርዱም በጣም ከባድ ነው። እዚህ ከኦክቶበር ኖቨምበር እስከ ፌብሩዋሪ ባለው ውስጥ ወደዚህ አካባቢ ከመጣን ከዛ ደግሞ በጣም ጥሩ አየር ጸባይ የምናገኘው ከማርች እና አፕሪል ፈርስት ዊክ። ይሄ እኛ ሀገር ያለው መደበኛ አየር ጸባይ የሚመች አይነት አየር ጸባይ ልናገኝ እንችላለን። ኦል ኦቨር ኢንዲያ ብንንቀሳቀስ ማለት ነው። ይሄን ይመስላል። ወደ ከፍተኛ ሙቀት ያለው ደግሞ ሜይ ኦር በእኛ ግንቦት እና ሰኔ በጣም ብርድ ነው ማለት ሙቀት ነው። በጣም ሙቀቱ በጣም ከባድ ነው። ከዛ ለፍ ስል ደግሞ ይሄ ጁን፣ ጁላይ እና ኦገስት ሂዩሚዲቲው ልነግራቸው አልችልም። ይሄ አየሩ በጣም የታፈነና የታመቀ ነው። በዛ አየር መንቀሳቀስ ወደ ክላስ ገብቶ መውጣት የሆነ አካባቢ ተንቀሳቅሶ መምጣትን በጣም አስቸጋሪ ይሆናል። ስለዚህ በዛን ሰዓት ምንድነው ሪከመንድ የሚደረገው? ኤሲ ሩም ውስጥ ነው በብዛት የሚቀመጠው። ሁሉም ነገር በዛ እንትን የሆነ ነው፣ በቴክኖሎጂ የታገዘ ነው። በጣም ብርድ ሲሆን ሂተር አለ፣ ለተማሪዎችም ቢሆን አንዳንድ ቦታ ላይ ይፈቀዳል። በጣም ብርድ ሲሆን ደግሞ ምንድነው ኩለር አለ፣ ማቀዝቀዣ አላቸው፣ ኤሲ አላቸው። በየኦፊሱም ቢሆን በየህንፃዎቹ በፕሮፌሰሮቹ ቢሮ ቢሆን የተለያየ ቦታ ላይ ያስቀምጣሉ። ማቀዝቀዣ አለ እና ኤሲ ሩም ምናምን ያለበት አካባቢ ስለምኖር እዘጋ እንትን እንላለን። ስለዚህ አየር ጸባዩ ባጭሩ ሜይ እስከ ሰፕተምበር አካባቢ ያለው በጣም ይሞቃል። ከዛ ከኖቨምበር እስከ ፌብሩዋሪ ፈርስት ዊክ ያለው ደግሞ በጣም ኦቨር ይበርዳል ማለት ነው። ስፔሻሊ ወደ ሰሜን ኢንዲያን ፓርት ከመጣን ወደ ደቡብ አካባቢ ከሄድን ደግሞ ያው እዛ አካባቢ ያሉ ሰዎችን እንትን እያልኩ ነበር። ሞዴሬት ነው ቴምፕሬቸሩ እንትኑ። ይሄ ምንድነው ብርድ የሚባለው በጣም የተጋነነ ባይሆንም የለም ብዙ እዛ አካባቢ። ሌሎች አካባቢዎች በተለይ ይሄ ደቡብ ሰሜኑ አካባቢ ያለው በጣም ለቴምፕሬቸሮቹ የተጋለጠ ነው። ለዚህ ደግሞ ለካሽሚር በጣም ቅርብ ነው፣ ተራሮች አሉ። ከዛ በረዶ የቀለጠን ብርዱ ከባድ ነው። ሙቀቱም እንደዛው፣ ሂዩሚዲቲውም የተለያዩ እንትኖች አሉ። ምንድነው ወንዞችም ስላሉ በዛ የታጀበ አካባቢ ነውና እንደዛ ባጭሩ ይሄን ይመስላል። እና ይሄን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለሌሎችም ሼር ያደረጋችሁ አጋሩ። ላለው ለምቀጥለው ሌላ ቪዲዮ እስከምንገናኝ ድረስ በሰላም ኑልኝ። በጣም ወዳችኋለሁ። ቴንኪዩ። ይሄን ሙዚቃ ተጋብዙልኝ።